መልኩ እንግዲህ ሳዶራ እንዳልኳችሁ ቀረጻ ነበረበት ጥሎኝ ሄዷል። ብቻዬን እንግዲህ ቤቱን በቻልኩት አቅም እንደዚህ ፏ አድርጌዋለሁ። ሮማንቲክ አደረኩት እንዴ ሳላስበው። ከዛ እንግዲህ ቤቱን እንደዚህ አደማምቀን ፏ አድርገን እንግዳችንን በመጠባበቅ ላይ እንገኛለን። እስኪ እሷ ስትመጣ ደግሞ ምን ይፈጠር ይሆን? አሁንም በድጋሚ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እስካሁን ድረስ ከጎኔ ስለነበራችሁ ቻናሌን ስላሳደጋችሁልኝ ከልብ አመሰግናለሁ። እንግዲህ በቀጣይ ደግሞ የተሻለ ስራ ይዤ እንድመጣ ቻናሌ ከፍ ብሎ በተሻለ ነገር እንዲመጣ አሁንም የእናንተ እገዛ ያስፈልገኛል እና እርዳታችሁ እገዛችሁ አይለየኝ እላችኋለሁ።
ትልቁን ሰርፕራይዝ ደግሞ ከቻልክ በጆሮ አነገራት ከዚህ በለጠ ደግሞ ስምሽ እና ትልቅ ሰርፕራይዝ ወይ አረጋ ትልቅ ታሪክ አማራጭ ምን ነገር እና ሌላው ደግሞ ሰርፕራይዝ የለፉ ስፔሻል ሰርፕራይዝ ምንድነው? ፍርፍር ባናት ምንድነው ትልቁ ሰርፕራይዝ ያው ከብሮች ከተያለች አናገርሽ ወዳጆችሽ የተበረከተልሽ ስጦታለ ስጦታው ሚስጥር በጆሮሽ ነው የምነግርሽ እና አንቺ የተሰማሽን ስሜት ስትሰሚ ስጦታው መውደቅ ነው።
እሺ ጋይስ እንግዲህ እዚህ ጋር እንደምታዩት ማኪ ትንሽ ስሜታዊነት አጥቅጧት ነበረ። በጣም ደስ ብሏት ነበረ። ትንሽ አልባሌ የሆኑ ነገሮች ውስጥ ገብታ ነበር። እዚህ ጋር እንግዲህ ወደ ራሷ ተመልሳ ተረጋግታ ነው እናንተ ያያችኋት። ጋይስ እንግዲህ እዚህ ጋር ማኪ ትንሽ አዲሱ ቤት ብርቅ ሆኖባታል። በጣም ብላ አስቸግራን ነበረ። ተመቻችታ ነበር ለያዥ ለገናዥ አስቸገረች። ግን ያው መጨረሻ ላይ አሳመናትና የጽናት ድራማ ቀረጻ ስለነበረብን በግድ ይዘናት ወጣን። ጋይስ እዚህ ጋር ደግሞ ሳካል ጋበዝኳችሁ ብላ አስቸግራን ከቤት ልንወጣ ነው። ገና ካሜራ ይዟል ብለው ዘግቶብኛል። እሺ ቤተሰብ ተመልሰን መጥተናል። ቪዲዮ እንዴት ነበር? እንደወደዳችሁ መቼም ምንም ጥርጥር የለኝም አሪፍ ጊዜ እንዳሳለፋችሁ እርግጠኛ ነኝ። አሁንም በድጋሚ ኪራ ቲዩብን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እስካሁን ድረስ ከጎኔ ስለነበራችሁ ቻናሌን ስላሳደጋችሁልኝ ከልብ አመሰግናለሁ። እንግዲህ በቀጣይ ደግሞ የተሻለ ስራ ይዤ እንድመጣ ቻናሌ ከፍ ብሎ በተሻለ